ሰላም እንዴት ናችሁ? እንዴት ዋላችሁ አመሻችሁ አደራችሁ? የቴዘር ፖድካስት ፋሚሊስ ዩቲዩብ ላይ ዩቲዩቦች ትንሽ ቲክቶክ ላይ ሀገር ቀዝቀዝ ያላችሁ ክልል ምናምን ልንጠይቅ ነው እዛ ላይ በዛ ብለናል ወደውናል ፍቅር ስጡን ወይ የሆነ ነገር ተገንጥለን እንወጣለን ግን ትንሽም እየመጡ ነው ቲክቶክ ቲክቶክ ትንሽ ሰው እየመጣ ነው ደግሞ ወሬ የሆነ በደንብ ዲፕ ናም ሲሆን ይሻላል እኛም በደንብ የሚያቀን ሰው ነው የምፈልገው ዩቲዩብ ነው ዋና ስትሪም አንቺ ስለዚህ ከኛ ጋር በደንብ ብዙ አመት የሚቀጥል ትላለህ ዩቲዩብ ጋዝ ላይ ስታረጋቸው ስለዚህ ትንሽ እንዋደዳለን ዋና ስታንድ አንፈልግም እኛ ከቲክቶክ ጋር ብዙ ተሞክሰናል ምን ብለናል እዛ ላይ ግን እናንተ ዝም የምትሉ ይሻላል ያለ ኮሜንት የምትታዘቡን ሊዞር ይችላል ያኛው ላይ የሚያዋጣን እናጋለን እኛም ያዝ አድርገህ እንቀጥላለን ስለዚህ ዛሬ የመጣ ነው የቻምፒየንስ ሊግ ሩብ ፍጻሜ ታላቁ አርሰናል ማድሪድ ሊገረፍ ነው ታላቁ አርሰናል ከሪያል ማድሪድ የሚያደርገው ጨዋታ አለ ትንሽ ነው አረበታል ታናሹ እሱ ጨዋታ 15 ብቻ ነው አርሰናል 0 ሆኖ በስማ ያው ሁሉ በቃ ታውጣ እየተገደደሩ ነው ወይስ እንትናናየው ራፊኒያል እኛ እንደምንጫወተው ጨዋታ ቻምፒየንስ ሊግ የበላ ቡድን ጥራ ምናምን ተባለ ማድሪድ አለ ባየር ባርሳ ነግራገቡ አርሰናል አለ ለማፌዝ ሆም ብሎ ነው እንጂ አሁን ይሄንን እንትኑን ቀንበር ለመስበርበት አመት ነው አሜን ትልቅም እንትን ይዘው ነው የመጡት እኮ መነሳሻ አላቸው ኤምሬትስ ቀውጢ እስኪሆን ድረስ በቃ ምን ያረጋል አትርፍ ከሰረበት ጨዋታ እኮ ነው ቲፎ ምናምን እንትን ብለዋል አስባል ሙሉ ስታዲየም ቲፎ አይ ቲፎ ለምን ቲፎ የሚያደርጉት 0-15 ይበልጣል ሊሆን ይችላል አይ 0 times 15 or 0 ስለሆነ we are the same ነው የሚሉት ግን ምንድነው መሰለህ ሁሌ ቻምፒየንስ ሊግ ላይ ወይ እንደዚህ ኖክአውት ጌም ላይ ምንም ያህል ሪያል ማድሪድ ትልቅ ቢሆን ያውን ቼልሲ ሲጫወት ስለማቆም በቃ ምንም ያህል ያ ቲም ትንቢል ሊሆነ ሞራል ይሰማሃል በቃ ኦፍኮርስ ሞራል ይሰማሃል ለምን 90 ደቂቃ ነው ቀጣዩን ትላለው ይሆናል anything could happen ብለህ ትላለህና እንደዚህ ብስሮ ይናል ቢያወራ ብዙም አይገርመኝም እኔ ብዬ አሁንም እውነት የት ሄደች ያቺ ሞራል አይ እኔ አርሰናል ማሊያ ለብሳለሁ ምን ነበር ሌላው ደግሞ አረሳው ማሱ ቪዲዮ አለኮ እኮ ቢያወራ ምንም አይገርመኝም ነው እንጂ አሁን እንደሚለጠለጥ ይታወቃል አይ ግን ፓሽኔት ቢሆኑና ሞቲቬትድ ቢሆኑ ሊገርም አይገባም ላይክ ብዙ ጊዜ የቶርናመንት ቲሞች ጥሩ የተሻለ ቲም አገጥሟቸው ማሸነፍ ያልፋሉ ላይክ ፕላስ ደግሞ በአርቴታ ሎ ብሎክ አስብ ምን ሎ ብሎክ ያው ጋብሪኤል ወሳኝ የሎ ብሎክ ወሳኝ ሰው ጋብሪኤል ይሄ መከላከሉ ምናምን ብቻ ሳይሆን ሜንታሊቲ ሞቲቬሽን እኔ ከሱ ጋር ሲጫወት ይረብሸኛል በቃ ሁሌ የሆነ ዳርክ አርት በጣም አላቸው ፕላስ ደግሞ አንድ የጎል ምንጭ ያለን ኮርና ላይ የምትጠብቀው ሰው በቃ ስለ ማድሪድን በደንብ ትፈትሽበታለህ የሚያስቀው እኮ ኮርና የሚያዋጣው ሲመጣ የሚመታው ወጣ የሚገጨው ሲሆን የሚያሻማው የሚገጨው ሲሆን ጉዳት በጣም አብሮብናል ጫሳካ ተመለሰ ይባል በዛው ጨዋታ ጋብሪኤል ሲጎዳ ማለት እሺ አሁን ስለዚህ ጌም ታስባለህ ኢን ጀነራል አርሰናል እንደ አርሰናል ከደጋፊ እስኪ መጀመሪያ ደስማና ከደጋፊ ያው ፍራቻ ላይ ነን ሁሉም ፈርቷል ግን ፈርታችኋል ለምን ወራችሁ ግን ስለዚህ ብትሸነፉ ምንም ብትሉ ኢስ ማድሪድ ፕላስ ደግሞ ኖ አሁን እኮ እናንተ የወር አንደርዶግ ኦብቪየስሊ ቻምፒየንስ ሊግ ላይ ማሻፒስ ሳይሆን ካማድሪድ ነው ለምን ፕሪሚየር ሊግ ላይ ያመጣ ማድሪድ ቻምፒየንስ ሊግ ቢሆን ማድሪድ ነው everyone expect ማድሪድ እንዲያልፍ የሆነ ዳውት ቢኖርክም እንትን ነው ጥሩ ፖይንት የሆነ ቢያልፍ ሰርፕራይዚንግ ነው አርሰናል ቢያልፍ ኦብቪየስሊ ስለዚህ ያኛው ደግሞ አርሰናል የሚሰጠው ጥቅም አለው በጣም ከፕሬዠር ውጪ መሆናቸው ኦፍ ኮርስ ማድሪድ እኮ ከሸነፈ እነሱ ውርደት ነው ከወጡ በዚህ ሰዓት ላይ
ጋብርኤል የለም ኢንጀነራል ደግሞ አብዛኞቹ አርሰናል ከባለው ላለፉት 2 አመት ስናየው የነበረው አርሰናል ጠንካራ አርሰናል አይደለም ማምን ነገር እንደ ወደትም እንኳን ባታየው የሆነ መጠበቀው ከማን ያልፋል ብለህ የምትጠብቀው ጌም ነው ግን ደግሞ እኔ ፐርሰናሊ አርሰናል ሂዝ ጂኒየስ እንትን ስለው ኤክስፔክቴሽን እንደ ቲም በቃ አላርጋችሁ እዚህ እንደ ቲም አይደለም ይሄ በቃ በደንብ በቃ ቢሽ ቢወድቁም የተጋድለው በቃ እስከመጨረሻው እንዲሄዱ ነው የምፈልገው እሱን እኮ ነው ስለ በደንብ በቃ አለ ዲዘርቭ እንደሚያደርጉት እዚህ ቦታ ላይ ምናምን ማሳየት አለባቸው እኮ ግን ደግሞ ፓሽኔት ከሆኑ ከቫሌንሲያ የሚያንስ ቲም አይደለም ምንድነው የምጠብቀው አንተ ነገር ብስሩ ከአርሰናል እንዲያሸንፍ ነው የምጠብቀው ስለዚህ የምጠብቀው ላይክ ዶሚኔት አድርጋችሁ እንድታሸንፉ ነው ዶሚናንሱን ተው ግን ይሄ አሁን አላ ሻምፒየንስ ሊግ ሲሆን ፍራስትሬሽኑ እንዳይኖር ተጫዋቾች ላይ አሁን ስህተት ከሙኒክ የሰሩትን ስህተት አይተሃል አይቀርም እሱማ እኮ ከሙኒክ የገባበት በስህተት ማን ነው ይሄን ተጫወተው ከአርሰናል ውስጥ እንደዚህ አይነት ስቲል አሁን በቃ ባለፈው ሙኒክን ገጠሙ እንጂ ከዛ በኋላም ከባድ ጨዋታ ላይ ገጠማቸው ያው ሲቲ እንደላቸው ሲቲ እኮ ፕሪሚየር ሊግ እኮ እዛው ፕሪሚየር ሊግ ነው ግን ሙኒክ ላይ የነበረው ስህተት በቃ እንደውም ከፊት አሪፍ ነው ስትል ከኋላ የሆነ መርበድበድ ምናምን ነገር ሳሊባ ነበር ደግሞ ዛኔ ጥሎ ያነበረው ጋብርኤልም ሳሊባም ልክ አልነበረ በቃ የሁለቱ እዛ ጋር እንትን ቅንጅታቸው በጣም መጥፎ ነበር በዚህ ስህተት ነው የገባው የመጀመሪያ ጎል ለበጎ ሊሆን ይችላል ታዲያ አሁን እኮ ስቲል ደግሞ አሁን እኮ አም ቬሪ ሹር ዶሚኔት እንደምታረጉ ነገር ኪቪዮር ነው የመጣው ከይባሰ እኮ በደንብ ነው የምታረጉት እኔም ያገኛው ያሰው ጫና አድርበታል ማለት እንዲህ ነው ሲጀምር ያን ያህል ዶሚኔት ኳስ ላይ ማግኘት አይደለም በቃ ኳስ ይዞ ጀስት ግን ስህተቶቹ ምናምን በደንብ ቀቢ የሚጠቀሙ ምን ቢቀጠቅጥ ምን ቢልም አይፈሩም ለምን ይሄ ለነሱ ምንም ይሄ አዲስ ነገር አይደለም ደግሞ አይ ቲንክ ሞድሪችም ይገባል ነገር ኦኬ ሞድሪች ይገባል ማን ነው ቹዋሜኒ የለም ካማ ኮርቷም ይደርሳል ሁሉ የሚገባው እዚህ ሁሉም እኮ የራሱ ተጫዋቾች ያጣል ስለዚህ ሳካ ከካምቫኒ ጋር ነው አሁን አድቫንቴጅ ነው ለአርሰናል ይሄ በደንብ ካማቪንጋ ግን አሪፍ ነው በጣም አሪፍ ነው ሌፍት ባክ ላይ ዶም ካማቪንጋ ነው ሌፍት ባክ ላይ ሜንዲ የለም እንደውም ሜንዲ ከብዶ ነበር ላይ ደግሞ ሳካ ደግሞ ቫስኩዝ ነው ካማቪንጋ ጋር ማአታቸው አሚን ሜንዲ ማአታቸው ቫስኩዝ ቫልቨርዴማ ማለት ስለዚህ ሚድፊልድ ያሉት ቤሊንጋም ቫልቨርዴ እና ሞድሪች ናቸው ኦኬ ሶ ቫልቨርዴ ወደ ኋላው ነው ማለት ሞድሪች ደግሞ ይታወቃል እንደዚህ አይነት ጌም ለሱ ምንም አይደለምና ኤክስፒሪየንስ ነው አሁን ይሄ ጌም ዲሳይድ አናጋለ ኤክስፐርት እንትና ሜንዲ አለመኖሩ ማይደን በአታኪንግ ባይዝ የሚቆራ ይመስለኛል ስፒዱ ምኑ አለመኖሩ ማለት ነው ዛሬ ግን ደግሞ መከላከል ላይ የሚጠቅማቸው ይመስለኛል ሲመስለኝ ወደፊት የሚሰጠው አይመስለኝም የሚፈቀረት ብዙ የሚፈቀረት አይመስለኝም እንደ ሳካ ስለሆነ እሱ ነው ሶስት ወደ እና ሂዝ ስትሮንግ ሂዝ ፋስት ለዛው ነገር የሚያውቀው ነገር ነው አሪፍ ባትል ምን ይመስለኛል ለማድረግ እሱ በጣም ኢንቨርት ይሆናል ኢንቨርት ለማድረግማ ካማቪንጋም አያንስም አይ አርሰናል አይተኮን እንደዚህ ነው ኦፕን ፕሌይ ላይ ኦፕን ጨዋታዎች ላይ አሁን ኦዴጋርድ ጥሩ ከሆነ ሳካ ጥሩ ከሆነ የጎል ቻንሶች በጣም አሉ ማድሪድ ግድግድ ብሎ ይከራከራል ብለን የምጠብቀው ቲም ማለት ነው ክፍት ነው ይከራከራል ማድሪድ አይ ይሄ እንደ አትሌቲኮ አይነት ስግጥ ያለ ግር ያለ አርሰናል የማይችለው ነው ብሎክ ፕሮባብሊ እንትን ሊያደርግ ይችላል በርናባው ላይ አይ ቲንክ እዚህ ፖይንት ከያዘ ነው አመት እዚህ ነጥብ ይዞ ለመውጣት ነው አሁን ነገ ይሄን ያህል ዶኔት አድርገን 3-0 አሸንፈን ለምጣ አይደለም እና ደውል ሜክ ዩ ሃፒ ማይዶች ቀጥታርጓቸው ደስ ይላቸዋል በቃ ችግር የለውም እኔ 1-2 2-2 ቢሸነፉ ነው ብዙም እናንተ እንደምትሉት አይነት አጫዋቾች ተማ አርሰናል ያሸንፋል አርሰናል ግን እኔ ያን ያህል ፊት ላይ ያን ያህል ፓወር አላችሁ ላይክ የማድሪድን ተከላካዮች ማድሪድም ተከላካዩ ይሄን ያህል እኮ አሁን በቃ ሁሉም ፊት መተላቸው አይደሉም ቻምፒየንስ ሊግ ነው ቻምፒየንስ ሊግ ኮርቷ ካልገባ በተለይ ኮርቷ ደግሞ ካልገባ በተለይ ተመለሰ ያኛው አሴንሲዮ እና ሩዲገር ወጡም ምን ፈለከስ ከዛ ኮርቷ ያለው ትንሽ ሩዲገር ቢያስቸግረን ነው አሴንሲዮስ ግን አሴንሲዮ ይዳሜቲክ እኮ የሚያስቸግሩት ማን ነው ሜሪኖ የሚያስቸግረው እሱ ነው ማርቲኔሊ ስለከንፈን አርሰናል ሞር ይታወቃል አርሰናል የሚጫወተው ክንፍን መሰረት አድርጎ አርጎና ክሮስ ላይ ሳካ ሞር ነው ሳካንና በቃ ያው ማርቲኔሊ
ከባለፈው ጨዋታ እንደው ማርቲኔሊ ትንሽ ተሽሎ ነው የመጣው። ግን ስታስበው አርሰናል ዩዥዋሊ የሚሰቃየው እኮ ቡድኖች ሎ ብሎክ ሲጫወቱበት ሎ ብሎክ ያንን ደግሞ ያስተውልና አንቸሎቲ ያን ያህል ኳስ ይዞ ማጥቃት አይፈልግም። ምክንያቱም ጥሩ ስለሆናችሁ ስፔስ ካገኛችሁ ስለዚህ ስፔስ ዲና ያደርጋል። በቪኒ ምባፔና ሮድሪጎ ጉድ ነው የሚሰራ እሱ። አሁን እኮ ካውንተር ላይም አሁን ለማየት ሪስኪ ነው የምትለው ገባህ? በላይ አሁን ካላፊዮሪ ነው ስኬሊ ነው የሚያስገባው። አርቴታውን እዚህ ጋር ይፈታል ማንም ይግባ ስለህ አሁን ስኬሊ አይተው እኮ በቃ ካላፊዮሪ ስኬሊን ቦታቸውን ተሰው ወደፊት ነው በጣም ተሰበው መጮትን የሚፈልጉ አይነት ተጫዋቾች ናቸው ሁለት። እሱማ ዲሲፕሊንማ ግዴታ ነው። አሁን እኮ ስለህ ትንሽ ስፔስ ነው ወይ ሮድሪጎ ቪኒ የሚፈልጉት አይ ነው እሱ ነው ማለት አሁን ለዛ ሲባል ይሄ አሁን እንደፈለገ ለቆ ይላል ምናምን ነገር አታስበው። ኢንች ነው የሚመክራቸው። በጣም ታክቲካል የሆነ ቲም ነው የሚሆነው አርሰናል። በጣም ታክቲካል ነው የሚሆነው። የሆነ ከዚህ ማለፋችን ቦት ሲያልፍ የሚያብድበት ምናምን ነገር አርቴታ 90 ደቂቃ ተሽላይለ ሲያብድ ነው የምናየው። በቃ ኤቭሪ ቲሙን ሲያስተካክል ነው የምታየው እንጂ ሜቢ አሰውይ ቁጭ ብሎ ይችላል እንትና ራይስን በጣም ከራይስ ይጠበቃል ጥሩ መሆን። ሁለቱን ጌም ነው ኮንትሮል አድርጎ ቢወጣ ነው ይሻላል ብዬ የማስበው። እዚህ ሊያደርግም ይችላል። በቃ ሎ ብሎክ ላይክ ወደ እንትን ይሄድ ዶልካ ወደ ሴት ፒስ በቃ ሴት ፒስ ፔናልቲ በቃ ግን ደግሞ እንደዛም ደግሞ ከተሰጣቸው ደግሞ ኮስተልቅላቸውም እኮ ከባድ ናቸው። ግን አሁን ምባፔ ስፔስ በጣም ይፈልጋል ይፈልጋል መመሰለክ እንትና ደግሞ እንደዛ ሎ ብሎክ ኮንክባቸው ደግሞ ዲያር ጉድ አውሳ ዘቦል ቦክስ ደግሞ ጉድ ነው አሪፍ ናቸው። ኤኒዋን ይሹታል ቫልቬርዴ ማሱስ ኤኒዋን እሺ ተጠቀመዋል እና የትኛውም የሆነ ኦፍ ኮርስ ያን ያህል ስትሮንግ ነው እኮ አይደለም። ዊክዴ ላይ እኮ አይተናል አይደል? ማድሪድ ቻምፒየንስ ላይ ሌላ ቲም ኦራ ራሱ አለው አላ እናቀው ነገር ነው። ስኬሊ ምንም ያህል ጉድ ቢሆን ሲገባ ማድሪድ በቃ አይደለም። ስኬሊ እነ ሳሊባ እና ጋብሪኤል ደንግጠዋል። ደግሞ የተለየ ሊግ እኮ ነው ሜዳቸው ላይ ድጋፍም አለብናል። በርናባው ደግሞ ኢትስ ዲፈረንት ይበላ ያቃጥላቸዋል ሜዳው ራሱ። አዎ ግን እኔ አሁን ይሄ ያን ያህል ልክ ባርሳ ማለት ነው ፐርፎርም እያደረገ ነው። ፐርፎርም እያደረገ ነው። የሆነ ሰዓት ላይ ዲካይ አድርጎ ቢሆንም ተመልሶ መጥቶ አመት ሙሉ ፐርፎርማንስ ዋይዝ ባርሳ ፐርፎርም እያደረገ ነው። ፐርፎርማንስ ዋይዝ ማለት ፐርፎርም እያደረገ አይደለም። ይሄ ዋው የምትለው ጨዋታ አለበት ያለው ግን ዩዥዋሊ ማድሪድ እኮ እንደዛ ነው። ዚያር ሪዛልት ቤዝድ ነው እንጂ ፐርፎርማንስ ቤዝድ ካናፕል አርሰናል ጥሩ ከሆነ እኔ የምለው ጥሩ ከሆነ ድረስ ልክ ነህ። ግን ማድሪድ ሪዛልት ቤዝድ ስለሆነ it's going to happen one way ትንሽ ይኸውልህ የፍሮንት ዊክ መሆን ያርሰናል ፍሮንት ስሪው ጋር ዊክ መሆን ሳካ ቢመለስም you know what እንትኑ አላየነውም ገና ሳካ ሰኩራብ ጥሩ መሆን ይችላል እኮ አርሰናልም ይሄንን ዊኬንድ አቻ ነው የወጣው። እሱ ማለት የፍራቻ ማጫወት ነው። አሁን መሀል ሜዳ መራይ ይቸግራል ብዬ አስባለሁ። ማለት እነ ሞድሪችን እነ ቤሊንግሃምን ማኔጅ ማድረግ ማለት ይካንዱት እኔ ፓርቴ በጣም ይጠበቃል። 100% ሚድፊልዱ ይከብዳቸዋል ብዬ አላስብም። ግን የካማቪንጋ እና ራይት ባኩ ዩኒቨርሲቲ ያደረጉ መግባት ሜቢ ጫና ሊሆንበት ይችላል እንጂ ቁጥር ጨምሮ ሞድሪች እና ቤሊንግሃም ብቻ ላይ ጎዳቸው። የነ ካማቪንጋ ስሩ ፓስ ለቪኒ ለምባፔ ለሮድሪጎ ሞርሱ ነው አስጊ ሊሆን የሚችለው። ቤሊንግሃም እና ማትሪክ ኳሲዝ መሀል ላይ ያሉትን ልጆች ያያቸው ኳስ አይዝም ነው እኮ ስንል ያለ ነው። ከያዘ በጣም አደጋ ነው። ማይደር የማስበው ኳስ ይናል መያዝ ተማን አይፈልግም የሚፈልገው ይዛቸዋል ላይክ ፕሌይ እንደ ተጫዋቹ አሁን አትሌቲኮ ማድሪድ ከሆነ ሊይዝ ይችላል። ገብቷል እንደሚጫወተው ግን አርሰናል ለእናንተ ግን ያቃል ችግራችሁን። ኳስ የሚይዝ ከሆነ እናንተ እኮ ሞር አደገኛ ናችሁ። ስለዚህ ይሰጣችኋል ኳስ ጅሎ እንዲያንቸሎቲ እሱ ደግሞ ደንታ የለውም አባት አንቸሎቲ ደግሞ ይሄን እኔ the only thing አሁን በሳት ላይ አርሰናልን ጎደለው ብዬ ማስበው ፍሮንቱ ነው የምለምና ፍሮንቱ ላይ ሻርፕነሳቸው ጥሩ አለመሆን ነው እንጂ አሁን ያወራን ነው። ሳካን በሳካነቱ ነው ያወራን ነው። አሁን ባለበት 250 ሳይሆን ሳካን በሳካነቱ ማርቲኒ ሳይሆን በቃ ማርቲኒ ነው። በቃ ሚድፊልድ ስሪው በጣም ሃርድ ወርኪንግ ማድረግ ይችላል። ብዙ ደቂቃ እንዲሮጡ ማድረግ ይችላል። ምን ይላል እና እሱን ደግሞ ኬፔብል ናቸው የማድረግ የምንት ነው ዲፌንዲንግ ላይ
ካርቴታ ጥሩ ጠብቃለሁ ያሳለው ገብርኤል ለመውሉ ቢጎዳቸውም ግን ካላፊዮሪ አለ ኪዮር እንኳን ተው ካላፊዮሪ ራሱ እኮ ሴንተር ባክ እኮ ነው ሴንተር በባክ ስሪ ሴንተር ባክ ነበር በኋይተም ሊመለስ ይችላል ባክ ስሪ ሊገባ ይችላል አርቴታ ባክ ስሪ አይሞክረው እንገምት ታዲያ በጣም ብዙ ነገር ለማሰብ ይሄን ያለ ዲሳይድ ለማድረግ ለማሰብ ግራ የሚከብድ ነገር አርሰናል 2-0 አርሰናል 2-0 አግሪጌት ነው ኦቨርኦል ወይስ አይ የነገውን ጨዋታ የነገውን እንትንበላ እኔ የነገው ወይ 0-0 ወይ አንድ ባዶ ወይ አንድ ባዶ አሁን ወያን ወስ 2-0 ብለሃል 2-0 አይ እሱ 0-0 እኔ አንድ ባዶ አርሰናል ግን ስቲል በጣም ነው መቋጥረው ግን አንድ ባዶ አርሰናል መልሊ እንዳለ ነው ሄተሎንጋችን አክቹሊ እኔ በሁለቱም ጋር ሄተሎንግ ነው አይ ማድሪድ 2-1 አሰይነ እንደሱ ነው ማድሪድ 2-1 2-1 it's going to be በጣም ክሎዝ ላይቭ እንገባለን ቲክቶክ ላይ ሁላችንም ላይቭ አለን ሶስታችን ዋቸሎንግ ሄተሎንግ ሄተሎንግ ነው አንተ of course ሄተሎንግ ማን እንዴት ላይ ነው ታውጂ ወይ ቤሊንጋም አርጌ እኮ ነው የምገባው አንተ ቻሎንግ ነህ እኔ ቻሎንግ ነኝ እኔ ማድሪድም አይመቸኝም of course አይማይልኩ አይመቸኝም ግን አስተላልኩ ኢትሰርስ ዲበሉ አይደርሳሉ ማን ነው ይበለው ፍጻሜ ላይ ሲደርስ ባይሆን ሄት ይሆናል ይመነዝሩታል of course ፍጻሜ ከደረሰ ሄተሎንግ ነው አይደለም ማደረሱ እንዴት አሁን መጣሉ ቢበሉ አስበከው ቻምፒየንስ ሊግ ሲመነዘር ይባላል በ15 ያባዙታል አናታችን ላይ ነው ሬት ዘንድሮ ሬት 10 ፕሪሚየር ሊግ እና በቃ ያቺ ወርቋጫና አንድ ቻምፒየንስ ሊግ በቃ 100 አመት ነው የምትወራው ይሄን እኮ አውቃለሁ ስለዚህ አንተ ከቢሳ አሁን በሳ መጀመሪያ ይሻልህ የታሎንጉን አሁን as early possible ነው ድብልቅ አድርገህ ጠለቅ ቆጨኝና ሻምፒየን ማየት አለብን ያገኘው አሩን ነው የሚያበላልኝ ኖ PSG አማይርን ያብላው ሄት ውስጣችን ሆኖ ነው እንትመባል አብራን ስለዚህ ለታውን ሰዎች ጥሩ ነው ልክ ከስንት ደቂቃ በፊት ጌሙ ከመጀመሪያው 15 ደቂቃ አዎ 5 ደቂቃ በፊት አይ አሰላለፈው ምናምን እያወራን እንጀምር 3:45 ላይ ደቅ ብለን እናያለን አርሰናል ሲገባበት ይቀወጣል ምንም ማድረግ አይቻልም ለጁድ ነኝ ጁድ ሄይ ጁድ ያገናኘን ነገር ምንም ማለት አልችልም እናመሰግናለን thank you for watching ማታ እንገናኝ ዛሬ ማታ እንገናኛው ጠዋት ስለሚለቀቅ ፒስ